እኔ ከእስልምና ነው ባክግራውንዴ። ሊያባረሩኝ ሲሉ ሬሳዬ ላይ እንዳትቆም። እናቴ ለኔ እምነቴ ነበረች፣ ሃይማኖቴ ነበረች፣ ብቻዋን ያሳደገችኝ። እሷን ትቶ ትክክል ነበርኩ፣ እንኳንም ወደድኩት። የመጀመሪያ ልጅሽ ነኝ። ይሄ ደግሞ የመጀመሪያ መጽሐፌ ነው። ጸሎቴ ኢየሱስ ክርስቶስን በማመን የሚገኘውን የዘላለም ወራሽ እንድትሆኚ ነው። ስለ አንድ ሰው ብቻ አንድ ነገር ብዬ ነው ዛሬ ፕሮግራሜን መጨረሰው። ለእናቴ ነው ዛሬ ማውራት ፈልገው። እናቴ ሙሪዳ ትባላለች። እኔ ከእስልምና ነው ባክግራውንዴ። ሁሉም ቤተሰቦቼ ሙስሊሞች ናቸው። እዚህ ጋር በክብር መጥታለች እናቴ ዛሬ ስጠራት እና እሷን ማውራት የምፈልገውን ነገር አውርቻት አላቅም። አሁን ማውራት ነው ፈልገው እናንተ ፊት። ጌታን የተቀበልኩ ሰሞን ከአንድ ዓመት በኋላ ነው ያወቁት፣ ጌታን ከተቀበልኩ ማለት ነው። እና ያው ከቤት ሊያባረሩኝ ሲሉ ሬሳዬ ላይ እንዳትቆም ብላ በጣም አልቀሳ ነበር አስታውሳለሁ። እና እማ ያኔ አንቺን ትቶ ጌታን መከተል በጣም ከብዶኝ ነበር፣ በጣም። ምክንያቱም እናቴ ለኔ እምነቴ ነበረች፣ ሃይማኖቴ ነበረች፣ ብቻዋን ያሳደገችኝ፣ ሰው ቤት እየሰራችን ያሳደገችኝ። እና እሷን ትቶ ጌታን መከተል ማለት ነው። ጌታ የገባኝን ጌታን ለመከተል እሷን መተው በጣም ፈተና ሆኖብኝ ነበር። እና ያኔ ስታለቅሺ፣ ያኔ ሬሳዬ ላይ እንዳትቆም ብለሽኝ ትቼሽ ከቤት በቁምጣና በስሊፐር ስወጣ ኢየሱስ የሚባል ፍቅር ገብቶኝ እንጂ አንቺን ጠልቼሽ አይደለም። በጣም ነው ማከብርሽ፣ በጣም ነው የምወድሽ። ከብዶኝ ነበረ አንቺን መተው፣ ብቻሽን ትቶ መውጣት። ያ ሁሉ ኢንቨስት አድርገሽብኝ፣ ትህትናን አስተምረሽኝ፣ ሰው መውደድን፣ ለሰው ራስን ማጋለጥን ካንቺ ተምሬ ትቼ ስወጣ ከብዶኝ ነበር በጣም። ግን አንድ በጣም ኃያል ፍቅር፣ ለማንም ላስረዳው ማልችለው፣ ለምን ሁላ እንደሆነ በማላውቀው መንገድ ልቤን አሸፈተው፣ ነዳኝ። በቃ እሱን ወድጄ ነው። ቆይቼ ሳስበው ደግሞ ትክክል ነበርኩ፣ እንኳንም ወደድኩት። የሚወደድ ነው እንዲሁ ግር ተብሎ ራሱ ቢከተሉት የሚያዋጣ ነው። እና እማ ዛሬ ይሄ መጽሐፍ ላንቺ ነው ማበረክተው፣ አበርክቶቴም ላንቺ ነው። የመጀመሪያ ልጅሽ ነኝ። ይሄ ደግሞ የመጀመሪያ መጽሐፌ ነው። ጸሎቴ እዚህ ላይ እንደጻፍኩት ጸሎቴ የሞተውን የተነሳውን ያረገውን እና ዳግም የሚመጣውን ጌታችንንና መድኃኒታችንን ኢየሱስ ክርስቶስን በማመን የሚገኘውን የዘላለም ወራሽ እንድትሆኚ ነው። ሁሌም እወድሻለሁ። ሮሆቦት ነው የታተመው። ከሮሆቦት መጀመሪያ የሰጡኝ መጽሐፍ ይሄንን ነው። መጀመሪያ ገና እኔ ራሱ እንዲህ ሲያመጡት እንባዬ የመጣበት መጽሐፍ ይሄ ነው። እና ይሄንን መጽሐፍ ለሷ መስጠት ነው ፈልገው፣ አበረክትላታለሁ። አሜን።